ሳምንቱን በስፖርት እንዴት አለፈ የምናስቃኛችሁ ይሆናል። ከፐርፌክት ስፖርት ጋር አብራችሁን ቆዩ። በቅድሚያ ወደ ሀገር ውስጥ ዜና ስናልፍ በኢትዮጵያ ዋንጫ ፍጻሜ ጨዋታ ሲዳማ ቡና ወላይታ ዲቻን 2-1 በማሸነፍ በታሪኩ ለመጀመሪያ ጊዜ ነው ይህን ዋንጫ ያሳኩት። ይህንም ተከትሎ በአፍሪካ ኮንፌዴሬሽን ካፕ ኢትዮጵያን በመወከል የሚሳተፉ ይሆናል። በተሳትፎም $50,000 ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። በሊጉ ሁለተኛ ደረጃ ላይ የሚገኘው ኢትዮጵያ ቡና ከመቀለ ሰባ እንደርታ ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት አጠናቋል። ውጤቱን ተከትሎ የሊጉ መሪ ኢትዮጵያ መድን 3 ጨዋታዎች እየቀሩት የፕሪሚየር ሊጉ ሻምፒዮን መሆኑን ይታወቃል። ለመላው የመድን ደጋፊዎች እንኳን ደስ አላችሁ። ፒኤስጂ በአሰልጣኝ ሉዊስ ሄንሪኬ የተመሩ የሶስትዮሽ ዋንጫቸውን እንዲሁም የአውሮፓ ሻምፒዮንስ ሊግ ዋንጫን ለመጀመሪያ ጊዜ ማሳካት ችለዋል። በዚህ ውድድር ዓመት የፈረንሳይ ሊግ 1 እና ኩፕ ደ ፍራንስ ሻምፒዮን መሆናቸው ይታወሳል። የፖርቹጋል ብሔራዊ ቡድን የስፔን አቻውን በመለያ ምት 5-3 በማሸነፍ የኔሽንስ ሊግ አሸናፊ መሆኑን አረጋግጧል። በመደበኛው የጨዋታ ክፍለ ጊዜ ሁለቱ ቡድኖች ጨዋታቸውን 2-2 በሆነ አቻ ውጤት አጠናቀዋል። የስፔንን ግብ ዙቢሜንዲ እና ኦያርዛባል ሲያስቆጥሩ ለፖርቹጋል ክርስቲያኖ ሮናልዶ እና ሜንዴዝ ከመረብ አሳርፈዋል። ፖርቹጋል ሁለተኛ የአውሮፓ ኔሽንስ ሊግ ዋንጫዋን ማሸነፍ ችላለች። ክርስቲያኖ ሮናልዶ ለፖርቹጋል ብሔራዊ ቡድን 138ኛ ግቡን ማስቆጠር ችሏል። የፖርቹጋል ብሔራዊ ቡድን የኔሽንስ ሊግ ዋንጫን 2 ጊዜ ያሳካ የመጀመሪያ ብሔራዊ ቡድን ሆኗል። ክርስቲያን ቺቡ ወደ ኢንተር ሚላን። የቀድሞ የኢንተር ሚላን ተከላካይ ስፍራ ተጫዋች በኢንተር 7 ዓመታት በተጫዋችነት አሳልፏል። ጫም የሰቀለው በኢንተር ነው። በ2014 አሁን ወደ ኢንተር በአሰልጣኝነት ተመልሷል። ፓርማን ሲያሰለጥን የቆየ ሲሆን ፓርማ ከኢንተር ጋር እንዲደራደር ቀድሞውንም ፈቅደውለት ነበር። ክርስቲያን ቺቡ በኢንተር እስከ 2027 ኮንትራት እና በዓመት 1.4 ሚሊዮን ዩሮ የሚያስገኝለትን ውል ፈርሟል። ላዚዮ ማውሪዚዮ ሳሪን አዲሱ አሰልጣኝ አድርጎ መቅጠሩ ይፋ ሆኗል። አሰልጣኝ ማውሪዚዮ ሳሪ በላዚዮ የ2 ዓመት ኮንትራት የፈረሙ ሲሆን ተጨማሪ ለ1 ዓመት የማራዘም አማራጭ ተካቶበታል። በዓመት 2.5 ሚሊዮን ዩሮ የሚያስገኝላቸውን ውል ፈርመዋል። ሮማ አሰልጣኝ ጂያን ፒየሮ ጋስፔሪኒን አዲሱ አሰልጣኝ አድርጎ ሾሟል። ጋስፔሪኒ ከአትላንታ ጋር ከ9 ዓመታት አሰልጣኝነት በኋላ መልቀቃቸው ይታወሳል። ሮማ አሰልጣኝ ክላውዲዮ ራይኔሪ ማሰናበታቸውን ተከትሎ ምትክ በማድረግ አሰልጣኝ ጂያን ፒየሮ ጋስፔሪኒን በ3 ዓመት ኮንትራት በዓመት 5 ሚሊዮን ዩሮ ውል አስፈርመዋል። ኤሲ ሚላን ከአሰልጣኝ ሴርጂዮ ኮንሴሳው መሰናበት በኋላ የእሳቸው ተተኪ በማድረግ አሰልጣኝ ማሲሚሊያኖ አሌግሪ አዲሱ የኤሲ ሚላን አሰልጣኝ አድርገው ሾመዋል። አሰልጣኝ አሌግሪ የ2 ዓመት ኮንትራት በዓመት 5 ሚሊዮን ዩሮ የሚያስገኘውን ውል ፈርመዋል። ሲሞኔ ኢንዛጊ የአልሂላል አዲሱ አሰልጣኝ መሆኑ ተረጋግጧል። አሰልጣኝ ሲሞኔ ኢንዛጊ በአልሂላል እስከ 2027 የሚያቆየውን ኮንትራት እና በዓመት 26 ሚሊዮን ዩሮ የሚያስገኘውን ውል ፈርመዋል። ቶማስ ፍራንክ ወደ ቶትንሃም። አሰልጣኝ ቶማስ ፍራንክ የቶትንሃም አሰልጣኝ ለመሆን ተስማምቷል። ቶትንሃም ለብሬንትፎርድ ውል ማፍረሻ 10 ሚሊዮን ፓውንድ ይከፍላል። አሰልጣኝ ቶማስ ፍራንክ በቶትንሃም እስከ 2028 እና በዓመት 8 ሚሊዮን ፓውንድ የሚያቆየውን ኮንትራት ፈርመዋል። ጀረሚ ፍሪምፖንግ ወደ ሊቨርፑል ዝውውሩ ተጠናቀቀ። አርኖልድ ወደ ሪያል ማድሪድ መሄዱን ተከትሎ የሱ ተተኪ በማድረግ በባየር ሊቨርኩሰን አስደናቂ ብቃት ያሳየውን ጀረሚ ፍሪምፖንግ በ35 ሚሊዮን ዩሮ የውል ማፍረሻ በመክፈል ሊቨርፑል የግላቸው አድርገውታል። ፍሪምፖንግ በሊቨርፑል የ5 ዓመት ውል ፈርሟል። ፍሎሪያን ዊርትዝ ወደ ሊቨርፑል ዝውውሩ ተጠናቀቀ። ሊቨርፑል የክረምቱ ሁለተኛ ፈራሚ እንዲሁም ውዱ ፈራሚ በማድረግ በ150 ሚሊዮን ዩሮ ዝውውሩን ጨርሰዋል። ዊርትዝ ሊቨርፑልን ነው ከመጀመሪያም የፈለገው። ቼልሲዎች ሊያም ዴላፕን ለማዛወር ከኢፕስዊች ታውን ጋር ስምምነት ላይ ደርሰዋል። 30 ሚሊዮን ፓውንድ ለዝውውሩ ለመክፈል ተስማምተዋል። ማንቸስተር ሲቲ ቲያኒ ራይንደርስን ከኤሲ ሚላን ማስፈረሙን ይፋ አድርጓል። ቲያኒ ራይንደርስ በማንቸስተር ሲቲ ቤት እስከ 2030 ድረስ የሚያቆየውን የ5 ዓመት ኮንትራት ተፈራርሟል። ማንቸስተር ሲቲ ከቲያኒ ራይንደርስ ዝውውር ከጨረሱ በኋላ ሪያን ቸርኪን አስፈርመዋል። ማን ሲቲ ለሊዮን 40 ሚሊዮን ዩሮ ለመክፈል ተስማምተዋል። ዝውውሩ ተጠናቋል። ቸርኪ በማን ሲቲ የ5 ዓመት ኮንትራት ፈርሟል። ራያን አይት ኑሪ ወደ ማንቸስተር ሲቲ። ማንቸስተር ሲቲ ለወልቨርሃምፕተን 40 ሚሊዮን ዩሮ ከፍለዋል። አይት ኑሪ በማን ሲቲ ቤት የ5 ዓመት ኮንትራት ተፈራርሟል። ማርከስ ቤቲኔሊ በይፋ ለማን ሲቲ ፊርማውን አንዋል። በቀጣይ ካርሰንን ተክቶ የውሃ ሰማያዊዎቹ ሶስተኛ በረኛ ሆኖ ያገለግላል።
አንቶዋን ግሪዝማን ከአትሌቲኮ ማድሪድ ጋር እስከ 2027 የሚያቆየውን አዲስ ኮንትራት ተፈራረመ። የአትሌቲኮ ማድሪድ የምንጊዜም ከፍተኛ ጎል አስቆጣሪ ሲሆን ለ14 ዓመታት በስፔን ክለብ መጫወቱ ሦስቱን ዓመት ለባርሴሎና መጫወቱ ይታወቃል። አንዳንድ ዘገባዎች ወደ ሜጀር ሊግ ሶከር አሜሪካ ያቀናል ቢሉም ውሉን ማራዘሙ ታውቋል። ጋብርኤል ማጋሌዝሽ በአርሰናል እስከ 2029 የሚያቆየውን አዲስ ኮንትራት ፈርሟል። ኢልያ ዛባርኒ ወደ ፒኤስጂ። የስፖርቲንግ ዳይሬክተሩ ሉዊስ ካምፖስ ለዝውውሩ ከፍተኛ ድርድር በማድረግ አስተዋጽኦ አድርገዋል። በርንማውዝ ከዛባርኒ ዝውውር 50 ሚሊዮን ፓውንድ ያገኛል። ማቲያስ ኩንሃ ወደ ማንቸስተር ዩናይትድ። ማንቸስተር ዩናይትድ ለ25 ዓመቱ የወልቭስ አጥቂ 63 ሚሊዮን ፓውንድ እንደሚከፍሉ ነው የተገለጸው። ኩንሃ በማንቸስተር ዩናይትድ 5 ዓመት ኮንትራት ፈርሟል። ጄሰን ዊልኮክስ እስካሁን ባለው ሥራው ክለቡ በጣም ደስተኛ በመሆኑ ወደ ማንቸስተር ዩናይትድ የእግር ኳስ ዳይሬክተርነት ከፍ ብሏል። በዚህ ክረምት በሁሉም ዝውውሮች ውስጥ የተሳተፈው ዊልኮክስ የማን ዩናይትድን እድገት ለማገዝ የሂደቱ ቁልፍ አካል ተደርጎ ይወሰዳል። ኮል ፓልመር ከሚቀጥለው የውድድር ዘመን ጀምሮ በቼልሲ 10 ቁጥር ማሊያ ይለብሳል። ሁዋን ጋርሲያ ወደ ባርሴሎና ዝውውሩ ተጠናቋል። ባርሴሎና አዲስ ግብ ጠባቂ ከኤስፓኞል ማስፈረማቸውን ይፋ አድርገዋል። አትሌቲኮ ማድሪድ ከጆኒ ካርዶሶ ጋር በግል ውል ተስማሙ። አሁን ድርድር ከሪያል ቤቲስ ጋር የሚያደርጉ ይሆናል። አትሌቲኮ ለሪያል ቤቲስ 30 ሚሊዮን ዩሮ እና ቦነስ አሊያም በተጫዋች ልዋጭ እንደ የስምምነቱ አካል አሁን እየተደራደሩ ነው። ክሌመንት ሌንግሌት ወደ አትሌቲኮ ማድሪድ ዝውውሩ ተጠናቀቀ። ሌንግሌት ከባርሳ ጋር በስምምነት ኮንትራት በማፍረሱ ወደ አትሌቲኮ በነፃ አምርቷል። ሌንግሌት በአትሌቲኮ ማድሪድ እስከ 2028 የሚያቆየውን ኮንትራት ፈርሟል። ፍራንኮ ማስታንቱኖ ወደ ማድሪድ ዝውውሩ ተጠናቀቀ። ማድሪድ ለሪቨር ፕሌት 45 ሚሊዮን ዩሮ ለመክፈል ተስማምተዋል። ማስታንቱኖ በማድሪድ የ6 ዓመት ኮንትራት እና በዓመት 5 ሚሊዮን ዩሮ የሚያስገኝለትን ውል ፈርሟል። ዲያን ሁይጂሰን ወደ ሪያል ማድሪድ ዝውውሩ ተጠናቀቀ። ሪያል ማድሪድ ለቦርንመዝ 50 ሚሊዮን ፓውንድ ለመክፈል ተስማምተዋል። ሁይጂሰን በማድሪድ የ5 ዓመት ውል ይፈርማል። በዓለም የክለቦች ዋንጫ ለክለቡ ለመጫወት ዝግጁ እንደሚሆንም ተገልጿል። ሪያል ማድሪድ ሁለት ፈራሚዎቹን ይፋ አድርጓል። ትሬንት አሌክሳንደር አርኖልድ እና ዲያን ሁይጂሰን ፊርማ ይፋ የተደረገ ሲሆን ትሬንት 12 ቁጥር እና ሁይጂሰን 24 ቁጥር ማሊያ እንደሚለብሱ ይፋ ተደርጓል። ራውል አሴንሲዮ ከሪያል ማድሪድ ጋር ያለውን ኮንትራት እስከ 2031 አራዘመ። ጆቤ ቤሊንግሃም ወደ ቦሩሲያ ዶርትመንድ። ዶርትመንድ ለሰንደርላንድ 33 ሚሊዮን ዩሮ 5 ሚሊዮን ቦነስ ለመክፈል ተስማምተዋል። ሰንደርላንድ ከወደፊት ሽያጭ ላይ 15 በመቶ ውል አካተውበታል። ስምምነቱ ላይ ጆቤ ቤሊንግሃም የ5 ዓመት ኮንትራት በዓመት 3.5 ሚሊዮን ዩሮ የሚያስገኝለትን ውል ፈርሟል። ሉካ ሞድሪች ወደ ኤሲ ሚላን ዝውውሩ ተጠናቀቀ። ከሪያል ማድሪድ ጋር መለያየቱን ተከትሎ ከውል ነፃ መሆኑ ይታወቃል። ሞድሪች በኤሲ ሚላን የ1 ዓመት ኮንትራት እና ለ1 ዓመት የማራዘም አማራጭ ከ3.5 ሚሊዮን በዓመት ውል ይፈርማል። አዲስ ታሪክ ተሰራ። ሴኔጋል የእንግሊዝ የወንዶች ብሔራዊ ቡድንን 3-1 በማሸነፍ የመጀመሪያው የአፍሪካ ብሔራዊ ቡድን በመሆን አዲስ ታሪክ ጽፈዋል። ሮሜሉ ሉካኩ አሁን ለቤልጂየም 89 ጎሎች ላይ ደርሷል። እሱ የቤልጂየም የምንጊዜም ከፍተኛ ጎል አስቆጣሪ ነው። በሁለተኛ ደረጃ ኤደን ሃዛርድ በ33 ጎሎች ይከተላል። ሮሜሉ ሉካኩ ጋላታሳራይ የባየር ሙኒኩን የፊት መስመር አጥቂ ሌሮይ ሳኔን እስከ 2028 ድረስ ለ3 ዓመት በሚያቆየው ኮንትራት ማስፈረሙን ይፋ አድርጓል። የ29 ዓመቱ ጀርመናዊ አጥቂ ሳኔ በጋላታሳራይ ቤት በአንድ የውድድር ዘመን ቦነስን ጨምሮ 12 ሚሊዮን ዩሮ የተጣራ ደሞዝ እንደሚያገኝ ክለቡ ይፋ አድርጓል። ዴብሩይና ወደ ናፖሊ ዝውውሩ ተጠናቀቀ። ናፖሊ ኬቪን ደብሩይናን ለ2 ዓመት እና 1 ዓመት ከማራዘም አማራጭ ጋር ማስፈረማቸውን ይፋ አድርገዋል። ዛሬ ሌሊት በአዲስ የውድድር ቅርጽ መካሄዱን ይጀምራል። በፍላጎት ማነስ ምክንያት ዋጋው መቀነሱ ሲገለጽ ከ$300 ወደ $48 ድረስ የዋጋ ቅናሽ መደረጉ ተገልጿል።
የውድድሩ መክፈቻ ጨዋታ በሊዮኔል ሜሲው ኢንተር ሚያሚ እና በግብፁ አል አህሊ ሲደረግ የመግቢያ ዋጋው እስከ